الحج النبي صلى الله عليه وسلم بحديثات شو حج كأركان الإسلام عنده هنا يناقرالو حج عند سو أقم كالو ገንዘብ ካለው ለአቅመ አዳም ከደረሰ በሱ ላይ ግዴታ ነው። ስለ ሐጅ ስናወራ ሐጅ ብዙ ፈዋይዶች አሉት፣ ብዙ ጥቅሞች አሉት። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ስለ አዩል አመል አፍضل ብለው ሲጠየቁ ከስራዎች የተሻለው ስራ የሚባለው የትኛው ነው ብለው ሲጠየቁ ምንድን ያሉት ነብዩ ሰለላሁ ዐለይሂ ወሰለም ኢማኑ ቢላሂ ወረሱሊ በአላህና በመልእክተኛው ልታምኑ ነው። ከዛ በመቀጠል ምን አሉ? الجهاد في سبيل الله بالله سبحانه وتعالى መንገድ ጂሃድ ማድረግ። ከዛም አንተ ሁጀ ሐጅ ልታደርግ ነው አሉ። ሐጅ ከስራዎች ተሻለና አላህ Subhanahu Wa Ta'ala ዘንድ የሚያቃርብ የሆነ ትልቅ ስራ ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን አሉ? العمرة إلى العمرة كفارة لما بينهما والحج المبرور ليس له جزاء إلا الجنة. نعم عمرة እስከ عمرة በመሐከለኛው ያለው ወንጀል ያሰርዛል አሉ። ሐጅ ግን የሱ ሚንዳው ምንድነው? ጀነት ነው ሰለላሁ ዐለይሂ ወሰለም። ሐጅ ወንጀልን ያስምራል። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን አሉ? من حج فلم يرفث ولم يفسق رجع كيوم ولدته امه. ሐጅ አድርጎ ሐጅን የሚያበላሽበት አጸያፊ ነገር ካልፈጸመ ወይም መጥፎ ነገሮች ሳይናገር ሐጁን ሊያበላሽበት የሚችል ነገር ካልሰራ በአግባቡ ትክክለኛ የሆነውን ሐጅ ከሰራ ልክ እናቱ እንደወለደችው ሆኖ ይመለሳል፣ ከወንጀል ንጹህ ሆኖ ይመለሳል ይላሉ። ሐጅ ጂሃድን ይስተካከላል። አይሻ ረዲየላሁ ዐንሃ ነብዩን ሰለላሁ ዐለይሂ ወሰለም በሴቶች ላይ ጂሃድ የለም ወይ ብላ ተጠይቃቸው አለ አሉ። ነገር ግን ቂታል ግድያ የሌለበት ይሆን እሱ ምንድነው? ሐጅ ነው አሉ። ሐጅ ብዙ ትሩፋቶች ብዙ ፈዋኢዶች አሉት። አላህ ገንዘብ የሰጣቸው ሰው አቅሙን የሰጣቸው ሰው ሄደው ሐጅ አድርገው እስኪመለሱ ድረስ የሚችሉ ከሆነ ሐጅ ሊያደርጉ ግዴታ ይሆንባቸዋል። አላህ Subhanahu Wa Ta'ala ሐጅን በአግባቡ የምንሰራ የምናደርግ አቅሙን የሰጠነውን ደግሞ በአግባቡ የምናደርግ አላህ ያደርጋን። وبالله التوفيق والسلام عليكم ورحمة الله وبركاته.